የስልካችሁ ዳታ ወይም ሜጋባይት ምን ሳትጠቀሙ ቶሎ ቶሎ እያለቀ ተቸግራችኋል? ፓኬጅ በሞላችሁ በደቂቃዎች ውስጥ ፓኬጃችሁ አልቋል ለሚል መልእክት እየመጣ ለተቸገራችሁ አሁን 3 አስገራሚ መፍትሄዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። በመጀመሪያ ሴቲንግ ውስጥ እንገባለን። ከላይ ያለውን ኮኔክሽንስ የሚለውን መርጠን ከዛ ዳታ ዩሴጅ የሚለውን ከዛ ደግሞ ዳታ ትብብር በሚለው ውስጥ ገብታችሁ ይሄኛውን ኦን ማድረግ። ይህ የሚጠቅማችሁ እናንተ ሳትፈልጉ ባክግራውንድ ስልካችሁን ዳታ የሚበሉ አፖችን ያስቆምላችኋል። ሁለተኛው ደግሞ ፕሌይ ስቶር ላይ እንገባለን። ከዛ ከላይ ፕሮፋይል ምልክቷን እነካለን። ከዛ ትንሽ ወረድ አድርገን ዝንግ ብለውን እነካለን። ከዛ ኔትወርክ ፕሬፈረንስ ብለውን ንቁና አውቶ አፕዴት አፕስ ብለው ውስጥ ገብታችሁ ዶንት አውቶ አፕዴት አፕስ ብለው ላይ ማድረግ። ይህም ፕሌይ ስቶር አፖችን በራሱ ጊዜ አፕዴት እያደረገ ዳታቸውን እንዳይጨርስባችሁ ይጠቅማል። ሶስተኛው ደግሞ ቴሌግራም ላይ እንገባለን። ከታች የሴቲንግ ምልክቱን ነክታችሁ ቴሌግራማችሁን አፕዴት ካላደረጋችሁ ደግሞ የሴቲንግ ምልክቱ ከላይ ይኖራል። ከዛ በባህላይም በቦሌ ሴቲንግ ውስጥ ከገባችሁ በኋላ ዳታ ኤንድ ስቶሬጅ የሚለው ውስጥ ገብታችሁ ዊን ዩዚንግ ሞባይል ዳታ የሚለውን ኦፍ ማድረግ። ይህም ቴሌግራም የተላከላችሁን አላስፈላጊ ቪዲዮዎች ወይም ፎቶዎች ያለ እናንተ ፍቃድ እያወረደ ዳታችሁን እንዳይጨርስባችሁ ያደርጋል። እነዚህን ካደረጋችሁ የዳታ ፍጆታችሁን በከፍተኛ ሁኔታ መቀነስ ትችላላችሁ። እንደዚህ አይነት የቴክኖሎጂ መረጃዎች እንዳያመልጣችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።